ሰላም ጤና ይስጥልኝ እንደምንቆያችሁ እሁድ ፖስት ነው። አብይ አህመድ ወደ 2018ቱ ምርጫ የሚያደርጉትን ጉዞ አፋጥኖታል። ነገር ግን ጥያቄው ከማን ጋር ነው የሚወዳደሩት የሚለው ነው። በጦርነት በታመሱ ክልሎች ተቃዋሚ ፓርቲዎች በታሰሩበትና ፖለቲካ ምህዳሩ በጠበበበት ሁኔታ የሚካሄደው ምርጫ ካለፈው የ2013 ምርጫ ምን ይለየዋል? ወይስ የባሰ የይስሙላ ድራማ ሊቀርብልን ነው? ዝርዝር ትንታኔውን ይዘን ቀርበናል። አብራችሁን ቆዩ። ተቀናቃኝ አልባው ሜዲያና የአራቱ ወር ሴራ። ለመሆኑ ብልጽግናን የሚገዳደረው ማን ነው? እሁድ ፖስት ባደረገው ማጣራት አሁን ባለው ሁኔታ መንግስትን በምርጫ ሊያሸንፍ ቀርቶ በአደባባይ ወጥቶ ቅስቀሳ ሊያደርግ የሚችል ጠንካራ ተቃዋሚ ፓርቲ በሜዳው ላይ አይታይም። መንግስት በሚቀጥሉት 4 ወራት ውስጥ ምን ሊሰራ አቅዷል? ምንጮቻችን እንደሚሉት ብልጽግና በዚህ አጭር ጊዜ ውስጥ የሚከተሉትን የቤት ስራዎች ለመስራት ተንቀሳቅሰዋል። የይስሙላ ተቃዋሚዎችን ማደራጀት፣ በገንዘብና በጥቅም የተገዙ ለስሙ ተወዳዳሪ የሚባሉ ፓርቲዎችን ወደ መድረክ ማውጣት፣ የመዋቅር ጥገና፣ በጦርነት በፈረሱት የአማራና ኦሮሚያ ክልል መዋቅሮች ውስጥ የካድሬ ስምሪትን በግዳጅ ማጠናከር። ይህ ማለት በሚቀጥሉት 4 ወራት የሚታየው ስራ የህዝብን ድምፅ ለመስማት ሳይሆን የውጭ ለጋሾችን ለማታለል የሚደረግ ዲሞክራሲያዊ ሜካፕ ነው። ከ2013ቱ የብቻ ሩጫ ምን ተማርን? ወደኋላ መለስ ብለን 2013 ምርጫ ብንመለከት ውጤቱ ምን እንደነበር እናስታውሳለን። በወቅቱ ዋና ተቃዋሚዎች ከጨዋታው ውጭ ተደርገው ብልጽግና 90 በመቶ በላይ አሸነፍኩ ባለማግስት ነበር ሀገሪቱ ወደ አስከፊ ጦርነት የገባችው። ያለፈው ምርጫ ሰላምን አለማምጣት ይልቁንም ህጋዊነትን ያጣ መንግስት በጉልበት ለመግዛት እንዲሞክር መንገድ ከፈተ። አሁንም በ2018 እየተደገመ ያለው ያው ታሪክ ነው። እንደውም የዘንድሮ የባሰ የሚያደርገው በ2013 በአንጻራዊ ሰላም የነበሩት ክልሎች ዛሬ የጦርነት ቀጠና መሆናቸው ነው። አማራ ክልል ሳይረጋጋ ፋኖ በየደጃፉ ባለበት ሁኔታ ምርጫ ማሰብ ከባለፈው ስህተት አለመማር ብቻ ሳይሆን ህዝብን መናቅ ነው። የይስሙላ ምርጫና የቅቤ ምላስ። ጠቅላይ ሚኒስተሩ ምርጫው የኢትዮጵያን ትንሣኤ ያበስራል እያሉ በሚያሳምር ቃል ቢሰብኩም መሬት ላይ ያለው እውነታ ግን የይስሙላ ምርጫ መሆኑን ያሳብቃል። የትኛው ፓርቲ ነው አማራ ክልል ገብቶ የሚንቀሳቀሰው? የትኛው ተቃዋሚ ነው ኦሮሚያ ውስጥ በነፃነት የሚንቀሳቀሰው? መልሱ የለም ነው። ምርጫው በብልጽግና ካድሬዎች ተመርቶ በብልጽግና ታዛቢዎች ታዝቦ በብልጽግና ጋዜጠኞች የሚዘገብ የካድሬዎች ሰርግና ምላሽ ነው የሚሆነው። የ2018 ምርጫ የ2013ቱ ስሪት ቢሆንም ውጤቱ ግን የከፋ ሊሆን እንደሚችል ይገመታል። ጦርነት ውስጥ ያለች ሀገር በቅቤ ምላስ ንግግርና በይስሙላ ምርጫ ልትድን አትችልም። እናንተስ ምን ትላላችሁ? ይህ ምርጫ ለሀገሪቱ መፍትሄ ያመጣል ወይስ የባሰ ቀውስ? ሀሳባችሁን በኮሜንት መስጫው ላይ አስፈሩልን። እሁድ ፖስት ነበር። ስለተከታተላችሁን እናመሰግናለን።